ከሰሞኑ በትግራይ የተፈናቃዮች መጠለያ ጣቢያ ተከስቷል ከተባለው ረሃብ ጋር በተያያዘም በህወሓት ላይ የሚጠቁሙ እጆች እየበዙ ናቸው። ወደ ቦታው የሚላከው እርዳታ በአግባቡ ለተጎጂዎች ስለመድረሱ ጥያቄም ጥርጣሬም አለ በማለት የፌዴራል መንግስቱ ጠይቋል። የራሱ የህወሓት ደጋፊዎችም ጭምር ህወሓት ከተፈናቃዮች የዕለት ቀለብ ሳይቀር የሰራዊት ቀለብና ደሞዝ ጭምር እየቆረጠ ነው በማለትም ክሳቸውን እያሰሙ ነው። አንዳንዶቹ መረጃዎች በትግራይ ሚዲያዎች ሳይቀር እንደ በጎ ነገር ታይተው ተፈናቃዮች ለሰራዊቱ ቀለብ አዋጣ በሚል የተዘገቡም ናቸው። አሁን ነገሮች ወደ ኋላ ሲፈተሹ ግን በአዲስ መልኩ ማነጋገር ጀምረዋል። ውድ የአዲስ ዜና ቤተሰቦች ለቻናላችን አዲስ ከሆናችሁ ከታች ያለውን የደወል ምልክት በመጫን አዳዲስና ትኩስ ዜናዎች በፍጥነት እንዲደርሳችሁ ያድርጉ። በትግራይ ለበርካታ ዓመታት ጦርነቶች ተካሂደዋል። ጦርነቶችን ተከትሎ የሚፈናቀልና ለችግር የሚጋለጥ ህዝብም በየጊዜው ይታያል። በዚህ ላይ አንዳንድ ጊዜም የተፈጥሮ ድርቅን ጭምር የሚታይባቸው ሁኔታዎችም አሉ። በ17 ዓመት የደርግ ዘመን የትግራይ ጦርነት ወቅት ትግራይ ጦርነትንም እንደዚሁም ድርቅንን ጭምር አስተናግዳለች። በዚህም በርካቶች ህይወታቸውን ያጡበት የታሪክ ክስተት እንደተፈጠረም የወቅቱ መረጃዎች ያመለክታሉ። በጊዜው በመንግስትና በህወሓት ታጣቂዎች መካከል ከባድ ጦርነት የተካሄደበት ጊዜ ቢሆንም ቀይ መስቀል እና ወርልድ ቪዥን የተባሉ ተቋማት የትግራይ ህዝብ እርዳታ እንዲያገኝ በማድረግ ረገድ ሰፊ ሚና ነበራቸው። በዚህ መሃል ግን በዚሁ የጭንቁ ወቅት ህወሓት እርዳታውን ወስዶ በመሸጥ በተገኘው ገንዘብ የጦር መሳሪያ ገዛ የሚል አንድ የውጭ ዘገባ የወጣበት ሁኔታ ታይተዋል። ይህ መረጃ በርካቶችንም አስደነገጠም። ህወሓትም አይኔን ግንባር ያድርገው ሲል ክዶ ተከራከረም። በወቅቱ የዚሁ የእርዳታ ስርቆት እና ሽያጭ ጉዳይ ከህወሓት ጋር ተያይዞ በመነሳቱ ብዙ አስብሎም ነበር። ሆኖም ጊዜው እየራቀ ሄዶም በመጨረሻም ነገሩ የታሪክ መዝገብ ላይ ብቻ ሰፍሮ መቅረቱ ግድ ብሎታል። ከዚያ በኋላ ከእርዳታ ጋር በተያያዘ ታሪክ መልሶ ራሱን የደገመበት ወቅትም ተከሰተ። ይሄውም በሁለት ዓመታቱ የትግራይ ጦርነት ጊዜም ህወሓት ወደ ትግራይ እርዳታ ለማድረስ የገቡትን ተሽከርካሪዎች በጉልበት በማስቀረት የሰራዊቱና የሎጂስቲክ ማመላሻ ማድረጉም ተነገረ። በጊዜው በተከታታይ ወደ ትግራይ የገቡት የእርዳታ ማመላለሻ ተሳቢ የጭነት ተሽከርካሪዎች ወደ ትግራይ ከመግባት ውጪ መመለስ አለመቻላቸው በውጪ ለጋሾች ለትግራይ ህዝብ ሲቀርብ የነበረው እርዳታ ላይ የራሱን የሆነው አሉታዊ ተጽዕኖ እንዳሳረፈ ድርጅቶቹ ራሳቸው የገለጹበት ሁኔታ ታይተዋል። በጊዜው እርዳታ ለማድረስ ትግራይ ክልል ሄደው እዛው የቀሩ ተሽከርካሪዎች አለመመለስ በእርዳታ አቅርቦቱ ላይ ችግር መፍጠሩን የብሔራዊ አደጋ ስጋት አመራር ኮሚሽን የገለጸበት ሁኔታ እንደነበር የሚታወስ ነው። በጊዜው የወጣው መረጃ የእርዳታ እህል ጭነው ወደ ትግራይ ከሄዱ 466 ተሽከርካሪዎች 428ቱ አለመመለሳቸውን የሚያሳይ እንደነበር የወቅቱ ዘገባዎች ያመለክታሉ። የሚገርመው እነዚህ ተሽከርካሪዎች በጊዜው ትግራይ ገብተው እርዳታ እንዲያደርሱ የተደረገው ከግለሰቦች በመውሰድ ጭምር ነበር። ተሽከርካሪዎቹ የእርዳታ እህሉን ጭነው ወደ ትግራይ የገቡት እስከ መመለሻቸው የሚሆን ነዳጅን ይዘው ነበር ቢባል በወቅቱ በህወሓት በኩል ተሽከርካሪዎቹ መመለስ ያልቻሉት የመመለሻ ነዳጅ እጥረት ስላጋጠማቸው ነው የሚል ምላሽ የሰጠበት ሁኔታ ታይተዋል። እናም ሌላኛው በትግራይ የጦርነት ታሪክ ህወሓት በእርዳታ አማካኝነት የራሱን ጥቅም በማስጠበቁ ረገድ ጥብቅ ሲሰማበት የታየው በዚህ ወቅት ነበር። ከእርዳታ አቅርቦትና እርዳታው ለተጎጂዎች ሳይደርስ ለራስ ጥቅም በመዋል ረገድ ህወሓት ስሙ ሲነሳበት የነበረው አጋጣሚ በትግራይ የሁለት ዓመታቱ ጦርነት ወቅት ወደ አማራ ክልል የገቡ ታጣቂዎች በአማራ ክልል ያሉትን የእርዳታ መጋዘኖች አንድ በአንድ ዘርፈው ለታጣቂዎች ቀለብ አውለዋል በሚል ነበር። ይህም ጉዳይ ቢሆን በዓለም አቀፍ የረድኤት ተቋማትና በተባበሩት መንግስታት ድርጅት ሳይቀር በጥብቅ የተወገዘበት ጊዜም ታይተዋል። በዚያን ጊዜ በጦርነቱ ለተጎዱ የአማራና ትግራይ አካባቢዎች እርዳታ ያቀርብ የነበረው የአሜሪካ ዓለም አቀፍ ተራድኦ ድርጅት ወይም ዩኤስአይድ ነበር። በጊዜው ወደ አማራ ክልል የገቡት የህወሓት ታጣቂዎች የጦርነቱ ወቅት ቀለብ አድርገው ይጠቀሙት የነበረው የእርዳታ መጋዘኖችን አንድ ባንድ አድነው በመዝረፍ ነበር። ሌሎች ዓለም አቀፍ የእርዳታ ድርጅቶችን በማስተባበር እርዳታውን በዋነኝነት ሲያቀርብ የነበረው በጊዜው በግልጽ የህወሓት ታጣቂዎችን የእርዳታ ዘረፋ በማሳወቅ መፍትሄ እንዲበጅለት ጥያቄ ያቀረበበት ሁኔታ ታይተዋል። በወቅቱም የድርጅቱ የኢትዮጵያ ተልዕኮ ዳይሬክተር ሾንጊዮን በሰጡት ማብራሪያቸው የህወሓት አማጽያን በደረሱባቸው ስፍራዎች የሚገኙ የእርዳታ መጋዘኖችን ዘርፈዋል። በርካታ የእርዳታ መጋዘኖችን ስለመዝረፋቸውና መጋዘኖቹ ባዶ ስለመሆናቸው ማረጋገጫ አለን። ይሄ ብቻ ሳይሆን ታጣቂዎቹ እርዳታ ከተቀበሉ ዜጎች ሳይቀር ምግብን ሰርቀዋል ሲሉም የተናገሩበት ሁኔታ ታይተዋል። ኃላፊው አክለውም ህወሓት በገባባቸውና ጦርነት በከፈተባቸው ሁሉም የአማራ አካባቢዎች መጋዘኖችን አራቁተዋል፣ ተሽከርካሪዎችንም ሳይቀር አስገድዶ ወስደዋል፣ ከዚህ ባለፈም ውድመትን ፈጽሟል ሲሉም ተናግረዋል። በዚያው በጦርነቱ ሰሞን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአማራ ተወካይ በተመሳሳይ በአማራ ክልል ውስጥ የእርዳታ መጋዘን በህወሓት ኃይሎች መዘረፉን የተናገሩበት ሁኔታ እንደነበርም የሚታወስ ነው።
እናም ታሪክ ወደ ኋላ ሲፈተሽ በህወሓትና የእርዳታ እህል ለሰራዊትና ለትጥቅ መጠቀም እጅግ የተቆራኙ ሆነው ይታያል። የፕሪቶሪያ ስምምነት ህወሓት ትጥቅ እንዲፈታ በግልጽ ያስቀመጠው ሆኖ ቢታይም አሁን ባለው ሁኔታ ትጥቅ መፍታት ይቅርና እንደውም የተጨማሪ ታጣቂዎች ስልጠናም እየታየ መጥተዋል። ነባሩ ታጣቂ እንዲሁም በአዲስ መልኩ ተመልምሎ የገባው ታጣቂ ኃይል አልባሳት እንዲሁም ደሞዙ ቢቀር እንኳን የኪስ ገንዘብ ማስፈለጉ ጥርጥር የለውም። ጥያቄውም ይህንን የሚሸፍን ገንዘብ ከየት ይምጣ የሚለው ላይ ነው። የትግራይ ክልልን በጀት መጠቀም፣ የእርዳታ አቅርቦትን ለሰራዊት ቀለብ ማዋል፣ በልዩ ልዩ ኮንትሮባንድ የሚገኙ ገንዘቦችን መጠቀም ወይንስ ሌላ ምን አይነት የገቢ ምንጭ አለ የሚሉ ጉዳዮች ተደጋግሞ የሚነሱ ጥያቄዎች ሆነዋል። የትግራይን የ2 ዓመታት ጦርነት በህወሓት አንጻር ከመሩት አዋጊ ጀነራሎች መካከል አንዱ የሆኑት ጀነራል ጻድቃን ገብረትንሳኤ ከወራት በፊት ለኤምቢሲ ኢትዮጵያ ከተባለ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ነገሮች ወደ ኋላ ሄደው እስከ ጦርነት ውስጥ የነበሩት ሂደቶች ሳይቀሩ በሚገባ መመርመር አለባቸው ሲሉም የተናገሩበት ሁኔታም ተሰምቷል። ጀነራሉ በዚሁ ማብራሪያቸው በእኛ አገላለጽ አሁን ባለው የትግራይ ፖለቲካ ስልጣን ይዞ ለመጠቀም መሞከር እና ከዚሁ ስልጣን እየተጠቀሙ ሀብት ማጋበስ የሚሉት የወንጀል ድርጊቶች ተደበላልቀዋል። የተዘረፉ ገንዘቦች፣ መሬቶች እና ወርቆች አሉ። ይህ አይነት ወንጀልና ከመጀመሪያው ወደ ጦርነት የተገባበት ውሳኔ በራሱ ተጠያቂነት ሊኖርበት ጭምር ይገባል። በተጨባጭ ምን አደረገ የሚለው ጉዳይ ሲጣራ የሚታወቅ ይሆናል። አመራሩ ለራሱ ጥቅም ብሎ ያዋላቸው የወንጀል ስራዎች አሉ። እነዚህና የፖለቲካ ስልጣን ፍላጎቱ መለየት በማይቻልበት ሁኔታ አንድ ላይ ተዳብለዋል። ይሄ እንዳይመረመር እና ተጠያቂነት እንዳይኖር ለማድረግ የሚቻልበት አንዱ መንገድ ጦርነት መፍጠር ነው። ከኢሳያስ ጋር መተባበር የተፈለገበትም ዋነኛ ምክንያት ያለው እዚህ ነጥብ ላይ ነው። መቼም እነሱ በግልጽ ሰርቀናልና ከኢሳያስ ጋር ለመተባበር ነው ሊሉ አይችሉም ሲሉም ነበር ጀነራል ጻድቃን የቀድሞ ጓዶቻቸውን ወረፍ አድርገው የተናገሩትም። አሁን ባለው ሁኔታ ህወሓት ተፈናቃዮቹ ወደ ቀያቸው እንዲመለሱ አይፈልግም የሚሉ ጠበቅ ያሉ ትችቶችንም በማሰማት ላይ ናቸው። የተፈናቃዮችን ወደ ወልቃይት መመለስን በተመለከተም በአንድ ወቅት ከፋና ቴሌቪዥን ጋር ቆይታ ያደረጉት አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳም የህወሓት አመራሮች ተፈናቃዮቹን በመያዣነት በመያዝ የፖለቲካ ቁማርን እየተጫወቱ ነው ሲሉ ክሳቸውን ያሰሙበት ሁኔታ ታይተዋል። ተፈናቃዮችን እንዴት እንመልስ የሚለው ጉዳይ ከ2015 ዓመተ ምህረት ጀምሮ ውዝግቡ እንደቀጠለ መሆኑን አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳም ከወራት በፊት በነበረው በዚያው ቃለ ምልልሳቸው ማብራሪያቸውን የሰጡበት ሁኔታ ታይተዋል። ሁለቱም አመራሮች በጊዜው ከጣቢያው ጋር በነበራቸው ቆይታ ህወሓትን ጥፋተኛ አድርገው ወቅሰዋል። የህወሓት አመራሮች ስደተኞችን ለፖለቲካ መሳሪያነት እየተጠቀሙባቸው ነው ሲልም ሰፋ ያለ ማብራሪያ የሰጡበት ሁኔታ ታይተዋል። አቶ ጌታቸው ረዳ በጊዜው ስደተኞቹን ወደ ቀያቸው በመመለሱ ረገድ አሁን ያለው የጊዜያዊ አስተዳደሩ ኃላፊ የኔ ምክትል በነበረበት ሰዓት ተግባብተን የመጨረሻው 100% በሚባል የአፈጻጸም ደረጃ ላይ ተስማምተን ነበር። ለምን አልተፈጸመም የሚለውን በተመለከተም ፌዴራል መንግስቱ ላይ የማፈጥበት ጊዜ አክትሟል። ነገሩ መጨረሻ ሄዶ እውቅና ካልሰጠኝን ይህን አደርጋለሁና ከነገሌ ጋር እሰራለሁ ወደሚለው ደረጃ ተወርዷል። ተፈናቃዩን መመለስ፣ ተፈናቃዩን ራሱ እንዲያስተዳድር ማድረግ እና እዚህ አካባቢ ያለው ደባል አስተዳደር እንዲፈርስ የማድረጉን ስራ ሳንሰራ ጊዜው ባከነ ሲሉም የተናገሩበት ሁኔታ ታይተዋል። በጊዜውም ሰሌዳ ላይ አስቀምጠነው የነበረው ትጥቅ ለማስፈታት ነበር። ግን ከሰብአዊነት አንጻር በኋላ ላይ ጎልቶ የወጣው ተፈናቃዮችን መመለስ የሚለው ጉዳይ ነበር። ሰው እያረሰና እያመረተ ቢያንስ ከድንኳን ወጥቶ የሚኖርበት ሁኔታ መፍጠር በሚል በጊዜው የዝናቡ ጊዜ እንዳይባትም በሚል ጥረቶችን ስናደርግ ነበር። በዚህም የአደጋ መከላከያ እና ዝግጁነት እህልና ድኳኖችን እንዲያዘጋጅ የተጎዳባቸው ካሉ ደግሞ ቶሎ በማደስ ቢያንስ የራያ እና ጠለምት ቤቱ ፈርሶ እርሻ እንዲጀምር የሚል ነበር። ይህ ሲባል በየጊዜው በነሱ በኩል የሚሊሻን ጉዳይ እነሱም እኛም ሚሊሻ አርሶ አደሮች ስለሆንን ቢገብ ችግር የለውም፣ ያው ሚሊሻው የያዘው መሳሪያ የግሉ ነው፣ የሚሊሻ ጉዳይ አያጣላንም የሚል ምላሽን ሰጥተናል። ከዚያ ትንሽ ቆይተው ታጣቂ ኃይል ካላስገባን አሉንም እኛም እሱ አይቻልም አልናቸውም። በዚህ መልኩ በነበረው ጎዝግብ 6 ወራት ባከኑ ሲሉ የተናገሩት ደግሞ አምባሳደር ሬድዋን ሁሴን ናቸው። ህወሓት ተፈናቃዮችን በፖለቲካ መሳሪያነት እየተጠቀመ ነው በማለት አጽንኦት ሰጥተው ማብራሪያቸውን ያከሉት አምባሳደር ሬድዋን ሁሴን ይህንኑ ማብራሪያቸውን አከል አድርገው እኔ እና አብርሃም ገራልታ ፕሮጀክቶች ለመመልከት ወደ ትግራይ በሄድንበት ወቅት መከላከያ በዚህ ወር በአካባቢው ህዝበ ውሳኔ ያካሂዳለሁ ብሏል የሚል የውሸት ትርክትን ተቀብለው ጠበቁን። መከላከያ መቼ ነው ህዝበ ውሳኔ ላድርግ ያለው ማን ስልጣን ሰጠው ብለን ማብራሪያን ሰጠናቸው። የመከላከያ ተልዕኮ ሰዎች ሲመደቡ ጸጥታ ለማስከበር ነው ያሉት አምባሳደር ሬድዋን በዚህ አይነት ሌላው ውዝግብ ሌላ ተጨማሪ ጊዜ ባከነ ሲሉም በዚያ ቃለ ምልልሳቸው ተናግረዋል።